በጣም ያረጋጋል። ሰው ሁሉ እንዴት ሆና ይሆን ምን ይሆን የሚያጽናናት ምናምን ነው የሚሉኝ እየደወሉ። እኔ ትልቁ ነገር ያጽናናኝ ምንድነው በቃ በቀጥታ 100% በቃ ፊቴን ወደ አላህ ማዞሬ ነው ረዳኝ። እሱ ደግሞ የሚሰግድበት ስጋጃ ደግሞ አለ። እህቴም ቤትም ሲሄድም እሷ ጋርም አለ። ቆይ ላሳየህ። እሺ ይሄ እሱ የሚሰግድበት ስጋጃ ነው እና በዚህ ነው የምሰግደው። እና በጣም ሙርክ በቃ ከአጠገብ ያለ ነው የሚመስለኝ። በእኛ ደግሞ በእስልምና ምን ይባል መሰለ ጀነት የእናት እግር ስር ነው የሚገኘው ስለሚባል ከዚህ በፊት ኪድኒ ሰጥቼ ለማትረፍ እንደሞከርኩኝ አሁን ደግሞ ህይወቴ እስክታልፍ ድረስ እንግዲህ ጠዋትና ማታ እየሰገድኩኝ ለሱ ዱዓ አደርግለታለሁ። አላህ ነፍሱን እንግዲህ ጀነት ያርጋት፣ ጀነተል ፊርደውስን ይወፍቀው ነው የሚባለው። እኔ እንግዲህ ለቅሶ ያው በስልክ ነበረ መድረስ የምችለውና በደወልኩልሽ ጊዜ በጣም ስሜትሽ ጥሩ አልነበረም። ግድ የለም ወደፊት ስትረጋጊ እናወራለን አለን። ግን እዛው ድረስ ከነዋይ ደበበ ጋር አብረው የመጡ ጓደኞች አሉ ቀብር ላይ የተገኙ። በዚህ አጋጣሚ ላጽናናሽ ሁሉ የምትይው ነገር ካለም እንደው ማለት ትችላለሽ። እኔ ምን ብዬ እንደማመሰግናቸውም አላውቅም። the first person ያው ከነዋይ ጋር ሮጦ የደረሱት ከዚህ በፊትም ነግሬሃለሁ ታማኝና ፀሐዬ ናቸው። እኔ አጎቶቼ ናቸው የሚመስሉኝ ብዬ አልነገርኩም ነበር? we are very close እና በቃ ይሄ ነገር እኮ ሀፕን ሲያደርግ ብቻዬን ነበርኩኝ። ግራ ተጋብቼ ነበረ። ስልኬን አውጥቼ መጀመሪያ እንደውም ታማኝ ጋር ደወልኩለት። ምክንያቱም ዶክተሮቹን የሆነ ነገር እንዲላቸው ምንም አቃቴ መቀበልም አልቻልኩም የሚሉኝን ነገር ወዲያው ፋስት ስለሆነብኝ እና በቃ በሙሉ ተሰብስበው እነሱ ናቸው የመጡት። ምን ብዬ ቃልም የለኝም እንዴት እንደማመሰግናቸው። እንግዲህ አላህ ብድሩን ይክፈላቸው። ያው እስከዛሬ ድረስም አልተለዩኝም። አዳነች ወልደ ገብርኤል እና ፋንትሽ በቀለን ማናገር አልችልም፣ ምክንያቱም ማልቀስ ያላቆሙት እነሱ ናቸው። እኔ ደግሞ በቃ ያው ማልቀስ ምናምን በጣም እንባ ያቃጥላል ይጎዳዋል ስለሚባል እኔ ደግሞ ልጄ እንዲጎዳ አልፈልግም። እነሱ ከፍቅራቸው ነው። ግን በተቻለኝ አቅም ግን እባካችሁ መልእክታቸውን እንኳን ማዳመጥ በጣም ነው የሚከብደኝ። በጣም ነው የሚያለቅሱት እስካሁን ድረስ። በጣም ነው የማመሰግነው። በየቦታው ዱዓ ለእኔ ያላደረገልኝ የለም፣ ክርስቲያኑም እስላሙም። በጣም ነው የማመሰግነው። በቤታችሁ እንደዚህ አይነት ክፉ ነገር አይግባ፣ በልጆቻችሁ አደንግጡ፣ በልጆቻችሁ ተደሰቱ ነው የምለው። ግን ያው ከሆነም ደግሞ ከእግዚአብሔር ጋር ፋይት ማድረግ አይቻልም። we just have to accept it። አይዲዬ እንደዚህ አይነት ሀዘን ሲያጋጥም መቼም ሀዘን አያድርስ ነው። ምናልባት በዙሪያሽ ያሉ ሰዎች ያው ሶሻል ሚዲያ ላይ አክቲቭ ስለነበረች ስትጠፊ ጊዜ እንዴት ነው ድባቴ ውስጥ ትሆን ብቸኝነት ያጠቃት ይሆን? በጣም ስጋት ነበርና ያንን አስቸጋሪ ጊዜ እንዴት ነው ያሳለፍሽው? በጣም ከባድ ነው። አሁንም ቢሆን ዛሬ ሀፕን እንዳደረገ ነው እንትን እንለው። እኔ ሳላለቅስ ቀርቻ አይደለም፣ ኤቭሪዴይ አለቅሳለሁ። ግን ሳለቅስ ግን እግዚአብሔርን እያማረርኩ ደግሞ አላህን እያማረርኩ ለምን ልጄን ወሰድክብኝ እያልኩ ሳይሆን I just miss him so much እና ብዙ አብረን ስለምናደርጋቸው ነገሮች ነበሩ። we were like best friends። እኔ ልጄን እኮ ባይገርምህ ግሮሰሪ ሄዶ ሲመጣ በራፍ ላይ ቆሜ ነው የምጠብቀው። አላምነውም። በጣም ደግሞ አታችመንቱ ነው በጣም ይጎዳኝ እና በጣም ስለሚናፍቀኝ አሁንም አለቅሳለሁ። በጣም ግን እሱን እያማረርኩኝ አይደለም፣ እግዚአብሔርን ወይም አላህን እያማረርኩ አይደለም። በቃ በጣም ስለሚናፍቀኝ ነው። it's hard። ሶሻል ሚዲያ ላይማ ያሉት ቤተሰብ በላቸው እኮ በቃ ደውሎ ያልጠየቀኝ የለም። ስም ከኬት ጀምሬ እንዴት ልጨርስልህ በቃ ኤቭሪባዲ እና ከኒው ጋር ነው በጣም ሀዘኔን የተካፈሉኝ ማለት ይቻላል። እየደወሉ ያጽናኑኝ ብዙ ሰዎች አሉ። ሁሉም እና ሁላችሁንም በጣም አመሰግናለሁ ማለት ነው የምፈልገው በዚህ አጋጣሚ። ባለፈው ትዝ ይለኛል እንግዲህ ዶክሜንታሪ ሲሰራ እኔም